ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አገኘሽው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኦኬ፣ እዚህ ጋር አምላክ የተባለው ማን ነው? እግዚአብሔር ነው። ኦኬ ቴንኪው። እዚህ ጋር አምላክ የተባለው ወደ ምድር ስጋ ለብሶ መጥቷል ወይስ ሌላ አምላክ ነው ስጋ ለብሶ ወደ ምድር የመጣው? ስጋ ለብሶ በወልድ ተገልጧል ነው። አይ እኔ ስጋ ለብሶ በወልድ ተገልጧል አልተገለጠም ሳይሆን እዚህ ጋር አምላክ የተባለው እሱ ነው ስጋ ለብሶ ወደ ምድር የመጣው ወይስ ሌላ አምላክ ነው ወደ ምድር ስጋ ለብሶ የመጣው? እዚህ ጋር ልክ እንዴት ላስረዳ? ልጁን ላከ ይላል አይደለ? ልጁ ነው የመጣው። እንግዲህ ኢየሱስ መጣ፣ ልጁ ግን አብን ገለጠ ነው። ነው አይ ማንን ገለጠ ማን ላከው ማን ተላከው ሳይሆን እዚህ ጋር አምላክ የተባለው ስጋ ለብሶ በስጋ ተገለጠ ወይስ ሌላ አምላክ ነው ስጋ ለብሶ በስጋ የተገለጠው? ይሄ ነው ጥያቄ። ሁለት አምላክ የለንም፣ አንድ አምላክ ነው ያለው። እኔ ሁለት አምላክ አላችሁ መቻልኩኝ። ይሄኛው አምላክ ነው ወይ ስጋ በስጋ የተገለጠው? ሶስቱን ልትነጥላቸው አትችልም። እኔ አልነጠልኩም። እኔ መች ስለመነጣጠል እኔ ካፌ ራሱ ስለመነጣጠል አላወራሁም። እኔ ጠየቁሽ ጥያቄ እኮ አላልኩም፣ ግን ነጥለ ልትመልሰው አትችልማ። ወልድ ላከ። ይሄኛው አምላክ ስጋ ለብሶ ወደ ምድር አልመጣም? መጥቷል። ኦኬ፣ ስለዚህ አብ ነው ስጋ ለብሶ ወደ ምድር የመጣው ማለት ነው። አብ በልጁ ነው የተገለጠው። እዚህ ጋር እኮ አንተ ነገር የምታጋባኝ ራሱ እግዚአብሔር አልወረደም። እግዚአብሔር ራሱ አልወረደም፣ በልጁ ግን ራሱን ገልጦታል ነው እኮ ጋ እኔ ደግሞ የጠየቀ ስለመገለጥ ሳይሆን ይሄ እዚህ ጋር አምላክ የተባለው እሺ፣ ችግር የለውም በቃ። አንቺ ከየትኛው ቤተ እምነት ነሽ? ኦርቶዶክስ ነሽ? አይ ኦርቶዶክስ አይደለም። ምንድን ነሽ? ጴንጤ? እሺ፣ አምላክ በስጋ ሞቶልኛል ብለሽ ታምኛለሽ? መስቀል ላይ? አዎ ሞቶልኛል አምናለሁ። ቴንኪው። ይሄኛው አምላክ ነው በስጋ የሞተልሽ ወይስ ሌላ አምላክ ነው? ሌላ አምላክ የለኝም፣ አንድ አምላክ ነው። ስለዚህ ይሄኛው አምላክ ነው የሞተልሽ በስጋ? አዎ በስጋ እንደ ልጅ እንደ ወልድ ሆኖ ተገልጦ ሞቶልኛል። ኦኬ፣ አብ ነው ወልድ የሆነው? ይኸውልህ ወልድ ሆኖ ወደ ምድር ሲመጣ ልጁን ይላል። አብ ወልድ ሆኖ ነው ወደ ምድር የመጣው? የአብ ልጅ ወደ ምድር የመጣው ወልድ ነው። ወልድ ተብሎ መጽሐፍ ቅዱስ ላይ እንደተጻፈ እኮ ነው። እዚህ ጋር እኮ ገባኝ። መጽሐፍ ቅዱሱ እንደጻፈው አብ ወልድ ሆኖ ነው ወይ ወደ ምድር ተገልጦ የመጣው? አይደለም፣ ወልድ ራሱ ልጅ ሆኖ ከድንግል ማርያም ስጋን ለብሶ በመንፈስ ተጸልሶ በመንፈስ የልዑል መንፈስ ይጸልሻ ተባለ። መንፈስ ቅዱስ በማርያም ላይ በተጸለየላት ጸነሰች። ስጋን ከማርያም ወሰደ፣ አባትነቱን ደግሞ ከአብ በመንፈስ ጸሎት ወሰደ። ስለዚህ በልጁ በኩል ነው አብ በወልድ በኩል ራሱን ገለጠ ነው። አብ በወልድ በኩል ራሱን ገለጠ እኮ ገባኝ። አሁን እኔ ጥያቄ ይሄኛው አምላክ ነው ወይ በስጋ መስቀል ላይ የተሰቀለው ወይስ ሌላ አምላክ ነው? ይሄ ከሆነ ይሄ ነው በይኝ፣ ካልሆነ ይሄ አይደለም በይኝ። ይሄ ማለት ይሄ ወይ አይደለም ማለት እዚህ ጋር አምላክና አባት የተባለው አምላክ እሱ አምላክ ነው በስጋ መስቀል ላይ የተሰቀለው ወይስ ሌላ አምላክ ነው? እየነገርኩ እኮ ነው። ለአንተ ነው መልስ ሊሆን ያልቻለው። አይ እኮ ይሄኛው ተሰቅሏል ወይስ አልተሰቀለም? ይሄ አምላክ በስጋ ተሰቅሏል። ኦኬ፣ ስለዚህ አብ በስጋ ተሰቅሏል ማለት ነው። በልጁ ተገልጦ ተሰቅሏል እኮ በልጁ ተገልጦ አብ ተሰቅሏል። አንቺ ኃጢአት በመስቀል ላይ ይኸውልህ ልጅ ሆኖ ወልድ ተወለደ እያልኩ ነው። ልጅ ሆኖ ከአብ ዘንድ ነው ልጅ ሆኖ የተወለደው። እንግዲህ አብ ነው መጽሐፍ ቅዱስ ላይ አብ ነው ልጅ ሆኖ የተወለደ የሚል የለም። ነገር ግን ልጁን ልኮ ይላል። ስለዚህ ልጁ በልጁ በኩል ደግሞ ራሱን ገለጠ ይላል እኮ። ገለጠ እኮ ይግለጥ፣ ችግር የለውም። ስለዚህ ሲሰቀል በልጁም በኩል ተሰቅሏል ማለት ነው አብ። ኧረ ከታች ግን ያው ኮመንት የምትጽፉት ተረጋጉ። ለማንኛውም እውቀት ያላቸው አይመስሉም። እዚህ ገስት ላይ ቢቀመጡ ቀላል መስሏቸዋል። ታች እንደመቸክቸክ ልታለቅስ ነው የሚሉ ላለቅስ ሳይሆን ድምፄ ነው ድምፄ። አይ አይደለም፣ ገብተው ወንድ ከሆኑ ይሞግቱ። ዝም ብሎ ታች እንደመለቅለቅ መስሏቸዋል። ስለዚህ አብ በወልድ በኩል መስቀል ላይ ተሰቅሏል እያልሽን ነው? ያልፍ
አብ ልጁን ልኮ በመስቀል ላይ ሞቷል፣ በልጁ ተገለጠ ነው መልሴ ነው። እኮ አብ ተሰቅሏል፣ በወልድ በኩል ተገልጦ በልጁ በኩል ራሱን ገለጠ። አዎ በልጁ በኩል ራሱን ገለጠ ስለሚል ራሱን ገለጠ ካለ በልጁ በኩል እኮ ስለዚህ አብ በወልድ በኩል ተገልጦ በመስቀል ላይ ተሰቅሏል። አንቺ ኃጢአት ለምን ግን ግራ ታጋባኝ? እኔ እኮ ግራ አላጋባሁሽም። አብ በወልድ በኩል ተገልጦ መጣ አልሽኝ። እሺ አልኩሽ። ስለዚህ አብ በወልድ በኩል ተገልጦ ከመጣ አብ በወልድ በኩል ተሰቅሏል ማለት ነው መስቀል ላይ። እንዴት ልበልህ እዚህ ጋር እሺ ላቅልልልሽ አሁንም ከፈለግሽ። አይ አይደለም ላቅልልሽ ሳይሆን ጥያቄ ማለት ነው ከመጽሐፍ ቅዱስ የወጣ ነው። ይህንን ነጣጥሎ የማይጽፈው ያልተጻፈውን ቃል ከመጽሐፍ ቅዱስ አልነጠልኩትም እኮ። እሺ በቃ ልንገርሽ፣ መጽሐፍ ቅዱስ ላይ እንሂድና አሁን ለምሳሌ ኢየሱስ ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ ጸልዋላ። አምላኬ ሆይ አምላኬ ለምን ተውከኝ ብሎታል። አዎ ስለዚህ አሁን እዚህ ጋር አምላኬ ሆይ አምላኬ ሆይ ለምን ተውከኝ ያለው ይሄኛው አምላክ ነው ወይስ ሌላ አምላክ ነው? አምላኬ ሆይ ለምን ተውከኝ ሲል እዛ ጋር ኢየሱስ ክርስቶስ በስጋ ነው እየሞተ ያለው አይደለ? ቆይ ልጠይቅህ፣ ኢየሱስ ክርስቶስ ሲሞት በስጋ ነው አይደለ የሞተው? አዎ በስጋ ነው የሞተው። ኦኬ በስጋ ነው የሞተው። ግን ፍጹም አምላክ ፍጹም ሰው ሆኖ ተብሎ ተጽፏል መጽሐፍ ቅዱስ ላይ አይደል? ምን ተብሎ? ፍጹም አምላክ ፍጹም ሰው መሆኑን እዚህን አንክደውም። አልተጻፈም። ግን እኔ ችግር የለውም አስኬድሻለሁ፣ አልገድብሽም፣ እምነትሽ ስለሆነ ማለት ነው። ኦኬ እዚህ ጋር እግዚአብሔር አንድያ ልጁን እንዲሁ ዓለምን ስለወደደ አንድያ ልጁን አሳልፎ ሰጠ ይላል። እዚህ ጋር ወንድ ሲመጣ አሳልፎ የሰጠው ማለት ነው። ኦኬ ስለዚህ አሳልፎ የሰጠው ለምንድን ነው? ስለ ሰው ልጅ ኃጢአት እንዲሞት አሳልፎ ለኃጢአት አሳልፎ ስለ ሰው ልጅ ኃጢአት እንዲሞት ሰጠ። በመስቀል ላይ ስጋን ለብሶ ሞተ እኮ ገባኝ። ስለዚህ የሰጠው ተሰቅሏል ወይስ የተሰጠውን የተሰቀለው? የተሰጠው ነው እንጂ የተሰቀለው። የሰጠውስ? የሰጠው በተሰጠው ውስጥ ራሱን ገለጠ ነው የሚለው። ኖ አይ ስለ መሰቀል ነው የነገርኩሽ። የሰጠው ተሰቅሏል ወይስ የተሰጠውን የተሰቀለው? እንዴ አምላክ ራሱ እንዴት በአምላክነቱ ይሰቀላል? አንተ እስኪ አምላክ እንዴት በአምላክነቱ ይሰቀላል? ባይዘዊ በቃላት ተገለጠ ነው። በስጋ ልጁ ተሰቅሏል። ላስተካክልልሽ፣ ችግር የለውም። የተሰጠው ነው በስጋ የተሰቀለው ወይስ የሰጠው ነው በስጋ የተሰቀለው? የተሰጠው ነው ወይስ በስጋ የተሰቀለው? ወይስ የሰጠው ነው በስጋ የተሰቀለው? የሰጠው በተሰጠው ላይ በስጋ በወልድ ላይ ገልጧል ራሱን። ኖ ይማ የሰጠው በተሰጠው ውስጥ ተገልጧል ምናምን ሳይሆን ጥያቄ የተሰቀለውና የሞተው የተሰጠው ነው በስጋ የተሰቀለና የሞተው ወይስ የሰጠው ነው ተሰቅሎ በስጋ የሞተው? የተሰጠው እግዚአብሔር አብ በልጁ በኩል ራሱን የሰጠው እኮ አንተ በልጁ በኩል ስጋ ለብሶ እግዚአብሔር ራሱ ወርዶ ተሰቀለ እኮ። አሁን አንቺ እያልሽኝ ያለሽው የሰጠው በተሰጠው ውስጥ ሆኖ በስጋ ተሰቅሎ ሞቶልኛል ነው እያልሽ ያለሽው። ልጁን ልኮ ተሰቀለ፣ ግን በልጁ ላይ አብ ራሱን ገለጠ ነው። ራሱን ለሰው ልጅ ገለጠ ነው። በቃ በራሱን ሲገልጥ እኮ አብ ራሱን በወልድ ላይ ገልጧል። ወልድ ሲሰቀል አብ በወልድ ላይም ተሰቅሏል። አብ በወልድ ላይ አልተሰቀለም፣ ወልድ ነው የተሰቀለው። እዚህ ጋር ወልድ አልተቃጠሉም ለማለት ነው ጃ። ምክንያቱም ዮሐንስ 16:32 ምን ይላል? ቆይ ይሄን ለራትና ለእሷም ስለሚረዳት ታወቀው ያንዴ እነሆ እያንዳንዳችሁ ወደ ቤት የምትሄዱበት እኔንም ለብቻ የምትተወኝ ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም ይላል። ስለዚህ ትሩአውት የክርስቶስ ሚሽን ማለት ነው አብ ከሱ ሊለይ አይችልም። አይነጣጠልም።
እሺ ስለዚህ አብና ወልድ ስለማይነጣጠሉ ለምን ሲባል አብ በወልድ ራሱን ስለገለጠ፣ ስለዚህ ወልድ ሲሰቀልና ሲሞት አብሮት ስለተገለጠ አብሮት ተሰቅሎ በስጋ ሞቷል ማለት ነው። አይደለም። እሱ ለአብ የሚሰጥበት ሜካኒዝም ኦር ኤጀንት የሚባለው ወልድ ነው እያለ ነው። ለምሳሌ ሰማይና ምድር ሲፈጥር ሲሰቀል ወልድ ብቻ ነው የተሰቀለው ወይስ አብም አብሮ ተሰቅሏል? ሲሰቀል ወልድ ብቻ ነው የተሰቀለው ወይስ አብስ አብሮ ተሰቅሏል? አንተ እኮ ነጣጥለ ልጅ ወቅቷ እኮ እየነገረች ነው። እስከሚደርስ ካልተነጣጠሉ አንድ ላይ ነው። ልክ ነህ። አቤት የሰቀለው ማን ነው? ወልድ ልትል ነው ማለት ነው። ሰማይና ምድር ራሱ ስትፈጠር በክርስቶስ ውስጥ የሚባል ስለመፈጠር አትሂጂ፣ ስለመፈጠር ሂጂ። ወልድ ብቻውን የተሰቀለው ወይስ አብና ወልድ ነው አንድ ላይ የተሰቀሉት?